የመጀመሪያው ጉዞና ቀረጻን ባይዞ ጀበል አልኡሁድ ላይ ነበረ እንግዲህ የኡሁድ ዘመቻ የተካሄደበትና ሐምዛን ሰይዱ ሹሃዳ መስጂዱ ሹሃዳ ነው የሚባለው ሰይዱ ሹሃዳ ይባላል መስጂዱ በሐምዛ ስም ነው የተሰየመው የሹሃዳዎች አለቃ ይባላል ሐምዛና ቦታውም እዛው ነው ያለው በዚህ ቦታ ላይ ታያለ 50 ሰዎች ቀስተኞችን የተቀመጠበት ጀበሉ ሩማ ከጀበሉ ሩማ ሆነ ደግሞ ጀበሉ ኡሁድን ፊት ለፊት ታያለ ርቀታቸው ትንሽ ነውና የሚገኘው ጀበሉ ሩማ ይባላል ጀበሉ ሩማ ረሱላህ ሰለላሁ ዐለይሂ ወሰለም አብዱላህ ኢብኑ ጁበይርን አሚር አድርገው 50 ሰዎችን ቀስተኞችን ያስቀመጡበት ቦታ ነው ምናልባት ለኡሁድ በጣም ቅርብ የሚባል ቦታ ነው ኡሁድ ማለት ከዚህ ካለንበት እንደምታዩት እዚህ ቦታ ነው በጣም ቅርብ ነው አላህ ያንን ቦታ ስታይ ለየት ያለ ነገር አለውና ጀበል ኡሁድ የጀነት የተመሰከረለት ተራራ ነው ጉዑዝ ነገር ነው እንግዲህ ሰለላሁ ዐለይሂ ወሰለም ያው እንግዲህ የመጨረሻ ሽንፈት ነበራል ያሸነፉ በነበረበት ሰዓት ላይ ኻሊድ ኢብኑ ወሊድ ድንገት መጥቶ ሰዎቹ ቀስተኞችን ሲለቁ አብዱላህ ኢብኑ ጁበይር አሚራቸው ያደረገው እባካችሁ ረሱል አትልቀቁ ሐታ ተተፈጠረ አጣይሩ ብለዋል እንደው ወፎች እንኳን እየተቀራመቱን ብታዩ አትርዱን ብለዋቸዋል እንግዲህ ወረዷል ትልቅ ሰዓት በኋላ ወደ ጀበል ኡሁድ ወጡ ፈርተጀፍ እንዲህ ተንቀጠቀጠ ማለት ከዛ ረሱላህ ሰለላሁ ዐለይሂ ወሰለም እዛው ላይ ያዝ አድርገው ነው የሚባለውና እህዳ ያ ኡሁድ አንተ ኡሁድ ወይ ተረጋጋሉ ጀበል ኡሁድ ተንቀጠቀጠ ይላሉ ሲንቀጠቀጥ ረሱላህ ሰለላሁ ዐለይሂ ወሰለም ጎንበስ ብለው ያዝ አደረጉትና እህዳ እثبت ያ ኡሁድ ኡሁድ ሆይ ኡሁድ ተራራ ተረጋጋ فإن عليك نبي ካንተ ላይ ያለው ማን መሰለህ ነብይ ናቸው ወሲዲቁን አቡበክር ሲዲቅ ወሸሂደይን ሁለት ሸሂዶች ዑስማንና አልይ ናቸው ሲሉት ወህደ الجبل ተራራው ተረጋጋ ጸጥ አለ ማለት ነው ለዛ ነው ጀበል ኡሁድ ጀበሉን ሚን ጂባሊ አልጀና ከተራራዎች ሁሉ ምርጥ ተራራ የጀነት ተራራ በማለት ረሱላህ ሰለላሁ ዐለይሂ ወሰለም ነግረውታል ጀበል ኡሁድ يحبنا ونحبه ይወደናል እንወደዋለን ብለው ረሱላህ ሰለላሁ ዐለይሂ ወሰለም የተናገሩበት ቦታ ነው የምንገኘው ማለት ነው እንግዲህና አናቱ ላይ ይዘው በዚህ ደረጃ ወአለይከ አሉት ባንተ ላይ እኮ ነብዩ መሐመድ አለይሂ ሰላቱ ሰላም አለበና እና አቡበክር አሉ ተረጋጋ እንጂ አሉት ማለት ነው ጋጋ ከዛ ሙሂቡ ወይሂቡና እንወደዋለን ይወደናል ብለው ረሱላህ ሰለላሁ ዐለይሂ ወሰለም ሀዛ ጀበሉ ሚን ጂባሊል ጀና በመባል ይታወቃል የጀነት ተራራ ይሄ መዲና ውስጥ ያለ ነው እንግዲህ